አገር ርቃችሁ የምትኖሩ በቀላሉ ለመኖር ብቻ አይደለም። በጀርባችሁ የሚጠብቃችሁ ወላጆች አሉ። ትምህርታችሁን የሚያጠናቅቁ ታናናሾች አሏችሁ። አንድ ቀን ተመልሳችሁ ልትገነቡት የምትፈልጉት የተሻለ ህይወት አለ። ብዙ ወገኖቻችን ለዓመታት በውጭ አገር ይለፋሉ፣ ብዙ ገንዘብ ያገኛሉ፣ ለቤተሰብም ብዙ ይልካሉ። ሆኖም ከዓመታት በኋላ ወደ ኋላ ሲመለከቱ የራሳቸው የሆነ ንብረት፣ ቁጠባ ወይም የወደፊት እቅድ የላቸውም። ለምን? ምክንያቱም መስራት ተምረናል፣ ገንዘብን ማስተዳደር ግን ብዙ ጊዜ አልተማርንም። ድካም ብቻውን ስኬት አያመጣም። ድካም ከጥበብ ጋር ሲጣመር ነው ፍሬ የሚያፈራው። ስለዚህ ይህ ጽሑፍ በስደት ህይወት ውስጥ ገንዘባችሁን በትክክል እንድትጠቀሙ የሚረዱ 5 ወርቃማ የገንዘብ አያያዝ ህጎችን ያቀርባል። የመጀመሪያው ዘዴ የገንዘብ ክፍፍል ጥበብ ነው። በሱስ ዋና ዋና ክፈሉት። 50 በመቶውን ለአስፈላጊ ነገሮች፣ ለቤት ኪራይ፣ ለምግብና ለጤና ተጠቀሙ። 30 በመቶውን ለቤተሰብ እርዳታና ለግል ፍላጎታችሁ አድርጉት። ቀሪውን 20 በመቶ ግን በፍጹም አትንኩት። ይህ የእናንተ የነገ መውጫ መንገድ ኤግዚት ስትራቴጂ ነው። ብዙዎቻችሁ ለቤተሰብ 80 በመቶ እንልካለን። ይህ ፍቅር ቢመስልም ነገ እናንተ ብትታመሙ ቤተሰቦቻችሁን የሚረዳ ማን ነው? መጀመሪያ ራሳችሁን መርዳት ለቤተሰቦቻችሁን ለረጅም ጊዜ ለመርዳት ዋስትና ነው። ሁለተኛው ምናልባትም ከሁሉ የከበደው ዘዴ ለቤተሰብ እርዳታ ድንበር ማበጀት ነው። ቤተሰብን መርዳት ክቡር ተግባር ነው። ወላጆቻችሁን መደገፍ፣ ታናናሾቻችሁን ማስተማር፣ በችግር ጊዜ ከጎናችሁ መቆም የፍቅር መገለጫ ነው። ነገር ግን ፍቅር ከጥበብ ጋር ካልጣመረ በመጨረሻ ለእናንተም ለነሱ ሸክም ሊሆን ይችላል። እርዳታ የአሳ አከፋፋይ ሳይሆን የአሳ አጥማጅ መሆን አለበት። ማለትም በየወሩ ገንዘብ ከመላክ በተጨማሪ ቤተሰቦቻችሁ ራሳቸውን የሚችሉበትን አነስተኛ ንግድ ወይም የገቢ ምንጭ እንዲፈጥሩ አበረታቷቸው። ብዙ ስደተኞች የሚያደርጉት ስህተት ይህ ነው። ዓመታት በውጭ አገር ይለፋሉ፣ በየወሩ ገንዘብ ይልካሉ። ነገር ግን ከ5 ወይም ከ10 ዓመት በኋላ እንኳን ቤተሰባቸው አሁንም ላክልኝ የሚለውን ጥያቄ አላቆሙም። ይህ ማለት ችግሩ እየተፈታ ሳይሆን እየተራዘመ ነው። ስለዚህ እርዳታችሁ ዓላማ ይኑረው። ይህ ገንዘብ ለእናቴ ሕክምና ነው ወይም ለታናሽ ወንድሜ ትምህርት ነው ብላችሁ ለዩ። ዓላማ ያለው ገንዘብ ውጤት ያመጣል። ዓላማ የሌለው ገንዘብ ግን እንደ አሸዋ በፍጥነት ይጠፋል። አስታውሱ፣ እውነተኛ እርዳታ ሰዎችን በእናንተ ላይ ጥገኛ ማድረግ ሳይሆን ከእናንተም ውጪ መቆም እንዲችሉ ማድረግ ነው። ያኔ ድካማችሁ ለዛሬ ብቻ ሳይሆን ለወደፊትም ፍሬ ያፈራል። ሶስተኛው ዘዴ የስሜት የሚወጣን ወጪ መቆጣጠር ነው። በስሜት ተገፋፍታችሁ ወጪ አታውጡ። ስደት ላይ ያሉ ሰዎች ከሚፈተኗቸው ትላልቅ ጠላቶች አንዱ ብቸኝነት ነው። ከቤተሰቦቻችሁ ርቃችሁ፣ ከጓደኞቹ ተለይታችሁ በአንድ ክፍል ውስጥ ብቻችሁን የምታሳልፉ ጊዜ ያንን ስሜት በገንዘብ ለመሸፈን መሞከር ቀላል ነው። ስልክን በየዓመቱ መቀያየር፣ ሰዎችን ለማስደነቅ ብዙ ብራንዶችን መግዛት ለጊዜው ጥሩ ስሜት ሊሰጥ ይችላል። ግን የነገ ህልማችሁ በዛሬ ፍላጎታችሁን እየለወጣችሁ እንደሆነ ልብ በሉ። አስታውሱ፣ በስደት ያለ ሰው የሚገዛው ዕቃ ብቻ አይደለም፣ ጊዜም ይገዛል። ዛሬ የምታባክኑ ገንዘብ ተጨማሪ ወራትን ወይም ዓመታትን በስደት እንድትቆዩ ሊያደርጋችሁ ይችላል። ስለዚህ ማንኛውንም ትልቅ ግዢ ከማድረጋችሁ በፊት ራሳችሁ ጠይቁ። ይህ ዕቃ በእውነት ያስፈልገኛል ወይስ የአንድ ጊዜ ስሜት ነው? ዛሬ የምትቆጥቡት እያንዳንዱ ሳንቲም ነገ ወደ ህልማችሁ የምትደርሱበትን ቀን ያቀርበው። አራተኛው ዘዴ የጥቁር ቀን ፈንድ ኢመርጀንሲ ፈንድ ይባላል። ለማይታወቅ ቀን የሚሆን መጠባበቂያ ይኑራችሁ። ስደት ላይ ያለ ሰው አንድ ነገር ማወቅ አለበት። ነገ ምን እንደሚፈጠር ማንም አያውቅም። ዛሬ ጥሩ የሚሄድ ስራ ነገ ሊቆም ይችላል። ዛሬ ጤነኛ የሆነ ሰው ነገ ሕክምና ሊያስፈልገው ይችላል። ለዚህ ነው የአደጋ ጊዜ ቁጠባ አስፈላጊ የሚሆነው። ቢያንስ የ3 ወር ወጪያችሁን የሚሸፍን ገንዘብ በባንክ ወይም ደህንነቱ በተጠበቀ ቦታ አስቀምጡ። ይህ ገንዘብ ለጉዞ፣ ለመዝናኛ ወይም ለዕለታዊ ወጪ አይደለም፣ ለአስቸጋሪ ቀናት የተዘጋጀ መጠባበቂያ ነው። ይህ ቁጠባ ገንዘብ ብቻ አይደለም፣ የአእምሮ ሰላምም ነው። ስራዬ ቢቆምስ ቢታመምስ የሚለውን ስጋት ይቀንሳል። አእምሮ የሰላም ሲሆን ደግሞ የተሻለ ትኩረትና ብቃት ትሰራላችሁ። አስታውሱ፣ ችግር ሲመጣ ቁጠባ የሌለው ሰው ይደነግጣል። ቁጠባ ያለው ሰው ደግሞ መፍትሄ ይፈልጋል። አምስተኛው ዘዴና ዋናው ዘዴ ከአምላካችሁ ጋር መስራት ነው። በረከት ያለው ገንዘብ እንዲኖራችሁ ጸልዩ። በስደት ያለ ሰው ብዙ ጊዜ የሚያስበው ገቢውን እንዴት ማሳደግ እንደሚችል ነው። ነገር በረከት የሌለው ገንዘብ ቢበዛም አይጠቅምም። ትልቅ ገቢ ኖሮ እንኳን ያልተጠበቀ ወጪ፣ ችግር ወይም ኪሳራ ሊያጠፋው ይችላል። ስለዚህ ገንዘባችሁን በጸሎት አጅቡት። አስራታችሁን በታማኝነት አውጡ። ለተቸገሩ ከልባችሁ ስጡ። መስጠት ገንዘብን አያሳንስም፣ በረከትን ይጨምራል። ገንዘብ ወደ ቤተሰቦቻችሁ ስትልኩም ፈጣሪ ሆይ ይህ ገንዘብ ይባረክ፣ በጥሩ ነገር ይዋል፣ የቤተሰቦቼን ሕይወት ይለውጥ ብላችሁ ጸልዩ። በተጨማሪም ከቤተሰቦቻችሁ ጋር የጋራ ራዕይ ይኑራችሁ። እኔ ስመጣ ይህን ንግድ እንጀምራለን፣
ይህን ቤት እንገነባለን፣ ይህን ህልም እናሳካለን ብላችሁ ስታቅዱ ልፋታችሁ ሁሉ አቅጣጫና ትርጉም ያገኛል። አስታውሱ፣ ገንዘብ ብቻውን ህይወትን አይቀይርም። ከበረከት ከጥበብና ከግልጽ ራዕይ ጋር ሲጣመር ግን ትውልድን ይቀይራል። ስለዚህም እነዚህ ከላይ ያየናቸውን አምስቱን ተጠቀሙ። ውድ ወገኖቼ፣ በስደት ያላችሁ ለጊዜው ነው። ነገ አገራችሁ ገብታችሁ በክብር የምትኖሩበት ቀን ቅርብ ነው። ይህ ምክር ልባችሁ ከደረሰና ድካሜ ለፍሬ ይብቃ ካላችሁ አሜን ይሁንልኝ ብላችሁ በኮመንት አድርጉ። ይህን ቪዲዮ በስደት ከሚለፉ ወዳጆቻችሁ ሼር በማድረግ የነገ ተስፋውን አብሮለት ብርታቱን ይስጣችሁ።